አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዛሬ እስኪ ይሄንን አሪፍ የፀጉር ቅባት አሰራር አሳያችኋለሁ። በጣም ጠቃሚ ነው፣ ምንም ጉዳት የለውም ብንጠቀመው ማለት ነው። ለፀጉራችን ይበልጥ ይጠቅመናል እንጂ ማለት ነው። እዚህ ጋር ያለኝ ግብአት እዚህ ጋር ደረቅ ስጋ መጥበሻ አለኝ። ይሄንን ደግሞ አንድ ማንኪያ የሻይ መካከለኛው ማንኪያ ቅርንፉድ ነው። እዚህ ጋር ተልባና ጥቁር አዝሙድ ናቸው። እዚህ ጋር ደግሞ ይሄንን ቅባት አለኝ። እናንተ ማንኛውም ቅባት መጠቀም ትችላላችሁ ማለት ነው። በመጀመሪያ ቅባቱ እቃ ላይ እናረግና ግብአቶቹን ሙሉ ቅባቱ ላይ እንጨምረዋለን ማለት ነው። እዚህ ጋር የምንፈልገው ያህል የቅባት መጠን እንጨምራለን ማለት ነው። እኔ በዚህ ሁሉ ቅባት ይሄን ሁሉ አልጨምርም፣ ለተወሰነ ቀን የሚሆነኝ ያህል ነው። ምናልባት ለሽታ ሊቀይርብኝ ይችላል በማለት ማለት ነው። ሲያልቅብኝ እሰራለሁ። እናንተም እንደዛ ብታደርጉ የተሻለ ይሆናል ብዬ አስባለሁኝ ማለት ነው። ቅባቱን ለጊዜው ይሄን ያህል ይበቃኛል። ከዛ እዚህ ጋር እነዚህ ተልባና ጥቁር አዝሙዴን እጨምራለሁ። ስጋ መጥበሻው ነው እንደዛ ቅርንፉድ ነው። እንደዛው ከጨመርኩኝ በኋላ አቀላቅለዋለሁኝ ማለት ነው። ከዛ ለተወሰነ ደቂቃ በፈላ ውሃ ውስጥ እናደርገውና ትንሽ እንትን እንለዋለን ማለት ነው። እዚህ ጋር እንደምታዩት የፈላ ውሃ አለኝ ማለት ነው። እና ያዘጋጀሁት ቅባት እዚህ ውሃ ውስጥ ጨምረዋለሁኝ ማለት ነው። ቅባቱ በዚህ መልኩ ጨምሬዋለሁኝ ማለት ነው። የተወሰነ ደቂቃ አንድ 10 ደቂቃ እንዲንተከተክ አረገዋለሁ ማለት ነው። አብሮ ከውሃው ጋር ማለት ነው። በዚህ መልኩ እየፈላ ነው። በጣም ስቶቭ በጣም ፓወር ስላለው እንትን ድምጽ አለው የስቶቭንም ጭምር ሲንተከተክ ማለት ነው። እና በጣም አሪፍ አርጎ እንትን ቅባቱንም አብሮ እየፈላ ነው። እና ተፈጥሯዊ ስለሆነ ምንም አይነት ጉዳት አያደርስም። ስጋ መጥበሻ ምናምን ነው። ያኛው ደግሞ ኖርማል ቅባት ነው። እናንተ ማንኛውም ቅባት መጠቀም ትችላላችሁ ማለት ነው። ይበልጥ ለፀጉራችን ተስማሚ ይሆናል ማለት ነው። ያው ቅባቱን ከውሃ ውስጥ አንድ 10 ደቂቃ ቆይቼ ካወጣሁት በኋላ ከበረደ በኋላ ይሄንን ይመስላል። ይሄንን ማንኛውም እቃ ቅባት የጨረሳችሁ ካለ መጠቀም ትችላላችሁ። እኔ በዚህ ነው የማስቀምጠው። በዚህ መልኩ ቅባቱን በማጥለያ አጥልዬ በዚህ እቃ ላይ ገልብጫዋለሁ ማለት ነው። እና በጣም አሪፍ ነው። እንትኑ ግብአቶቹ ተፈጥሯዊ ነገር ስለሆኑ በእነሱም ነው ቅባት ተሰርቶ ተዘጋጅቶ የሚመጣው። እንዲህ ደግሞ አድርገን ሞር ብንጠቀም የተሻለ ነው ብዬ አስባለሁ። ይሄ ራሴ ነው የምጠቀመው ነውና ተጠቅማችሁ ሞክሩት። ወሰላሙ አለይኩም ወራህመቱላሂ